ማች እንደቀጠለ ይገኛል። የመጀመሪያ ርዕሰ ጉዳያችን ማንቸስተር ዩናይትድ ኮቢ ማይኖ እንደዚሁም ስለ አዳዲሶቹ የማንቸስተር ዩናይትድ ፈራሚዎችና የቦርዱ አዲስ ሀሳብ ወይም ቦርዱ ለሩበን አሞሪም ድጋፍ ስለማድረጉ የምናነሳቸው ጉዳይ ይሆናሉ። ቅድሚያ ኮቢ ማይኖ እናንሳው። በተወሰነ መንገድ የተጫዋች በክረምቱ የዝውውር መስኮት የመጨረሻ ቀናቶች ላይ ክለቡን ለመልቀቅ ጥያቄ አቅርቦ ነበረ። ከአንዴም ሁለቴ ጥያቄ አቅርቧል ኮቢ ማይኖ። ተጫዋቹ ግን አልተፈቀደለትም። አሁንም ለ2026 የዓለም ዋንጫ ለመሳተፍ ሲል ማንቸስተር ዩናይትዶችን የልጋጉ ጥያቄ ጠይቋል። በውሰት ለመሄድ ማለት ነው፣ ራሱን ለማሳየት። ግን አሁንም ማንቸስተር ዩናይትድ ጥያቄውን ውድቅ አድርጎታል። ኮቢ ማይኖ በዘንድሮው ውድድር ዓመት ተቀይሮ የገባባቸው ጨዋታዎች ላይ ነው በብዛት የተመለከት ነው። በፕሪሚየር ሊጉ በሁሉም ጨዋታዎች ላይ በቋሚ 11 የጀመረባቸው ጨዋታዎች አልነበሩም በዘንድሮው ውድድር ዓመት። ኮቢ ማይኖ ለማይኖ የዘንድሮው ውድድር ዓመት ትንሽ ፈታኝ ይመስላል። ምክንያቱም በቂ ጊዜ እያገኘ አይደለም። ሁለት በዋነኝነት ከተጫዋቹ ብቃት ጋር የተያዘ አይመስለኝም። የተጫዋቾች ምርጫ ነው፣ የአሰልጣኙ የተጫዋቾች ምርጫ የፈጠረው ነገር እንጂ ወይም ታክቲካል ሀሳቦች የፈጠሩ ችግር እንጂ ኮቢ ማይኖ የአቋም መውረድ ችግር አይነት ሁኔታ ጋር የተያዘ አይመስለኝም። ምክንያቱም ተቀይሮ በገባባቸው ጨዋታዎች ኮቢ ማይኖ ጥሩ እንቅስቃሴ